ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን ሽምብራ ስላለው ከፍተኛ የጤና ጥቅም ነው የምንነግራችሁ። ሽምብራ ሰውነታችን በሚፈልጋቸው በጣም ጠቃሚ ንጥረ ነገሮች የበለጸገ ነው። ለምሳሌ በአይረን፣ በፎሌት፣ በማግኒዥየም፣ ፎስፈረስ እንዲሁም ቫይታሚን ቢ ቤተሰቦች በጣም የበለጸገ ነው። የየዕለት አመጋገባችን ላይ ብናካትተው እጅግ በጣም ብዙ የጤና ጥቅሞችን ነው የምናገኘው። እንዲሁ በፋይበር በከፍተኛ ሁኔታ የበለጸገ ነው። እንዲሁም ከእጽዋት የሚገኘውን ፕሮቲን በውስጡ ይዟል። ጥሩ የሆነ ፕሮቲን ማግኘት እንችላለን ከሽምብራ። በተለይ ቬጂቴሪያን የምንላቸው ወይም ቬጋን የሆኑ ሰዎች አትክልትን ብቻ የሚመገቡ የእንስሳት ተዋጽኦ የማይመገቡ ሰዎች ብዙ ጊዜ አመጋገባቸው ላይ ሽምብራን ያካትታሉ። የፕሮቲን ፍላጎታቸውን የሚተካላቸው እሱ ስለሆነ ማለት ነው። ስለዚህ የዕለት አመጋገባችን ላይ ብናካትተው ከፍተኛ የጤና ጥቅሞችን ነው የምናገኘው። ለምሳሌ በከፍተኛ ሁኔታ በፋይበር የበለጸገ ስለሆነ ጥሩ የሆነ የምግብ መፈጨት ስርዓት እንዲኖር በማድረግ ከሆድ ዕቃ ጋር ለተያዙ የጤና ችግሮች እንዳንጋለጥ ያደርገናል። ለምሳሌ ለሆድ ድርቀት ወይም ኮንስቲፔሽን እንዳንጋለጥ ያደርገናል። እንዲሁም ሆድ ዕቃ አካባቢ ያሉ ጠቃሚ ባክቴሪያዎችን ባላንስ በማድረግ እንግዲህ አጠቃላይ ጤንነታችን የተጠበቀ እንዲሆን ያደርግልናል። እንዲሁም በፕሮቲን በጣም የበለጸገ ስለሆነ ሰውነታችን የሚፈልገውን ፕሮቲን እንዲያገኝ ይረዳዋል ማለት ነው። ሌላው ለአጥንታችን ጤንነት እጅግ በጣም ወሳኝ ነው። በውስጡ ፎስፈረስ እና ማግኒዥየምን ይዟል። እንዲሁም ካልሽየም አለው። ለአጥንታችን ጤንነት የሚጠቅሙ ሚነራልሶችን ይዟል እና የአጥንታችንን ጤንነት በመጠበቅ ከአጥንት ጋር ለተያዙ የጤና ችግሮች እንዳንጋለጥ ያደርገናል። ለምሳሌ አጥንት መሳሳት ወይም ኦስቲዮፖሮሲስ ለምንለው የጤና ችግር እንዳንጋለጥ ያደርገናል። እንዲሁ ለክብደት መጨመር እንዳንጋለጥ ያደርገናል። በከፍተኛ ሁኔታ በፋይበር የበለጸገ ስለሆነ የረሃብ ስሜት እንዳይሰማን በማድረግ ምግብ ቶሎ ቶሎ እንዳንፈልግ ያደርገናል ማለት ነው። ሌላው ኤልዲኤል የሚባለውን ወይም ባድ ኮሌስትሮል የምንለውን ኮሌስትሮል በመቀነስ ጥሩ የሚባለውን የኮሌስትሮል አይነት ወይም ኤችዲኤልን ደግሞ በመጨመር ለኮሌስትሮል በሽታ እንዳንጋለጥ ያደርገናል ማለት ነው። ጤናማ ሆነ ምግብ ስለሆነ ሽምብራ በተለያየ መልኩ አመጋገባችን ላይ ብናካትተው እንዲሁም አዘውትረን ብንመገበው ለኮሌስትሮል በሽታ አንጋለጥም ማለት ነው። እንዲሁ ለስኳር በሽታ እንዳንጋለጥ ያደርገናል። ቶሎ በደማችን ውስጥ ተቀላቅሎ በደማችን ውስጥ ያለውን የስኳር መጠን ከፍ ስለማያደርገው የየዕለት አመጋገባችን ላይ ብናካትተው ለስኳር በሽታ በተለይ ታይፕ 2 ለሚባለው የስኳር በሽታ ወይም አይነት 2 ስለምንለው የስኳር በሽታ ወይም በሕክምና አጠራር ታይፕ 2 ዲያቤቲክ ማልተስ እንዳንጋለጥ ነው የምንሆነው ማለት ነው። እንዲሁ ክብደት የመቀነስ ፕላን ላይ ያለ ሰው ደግሞ አመጋገቡ ላይ የየዕለት አመጋገቡ ላይ ሽምብራን በተለያየ መልኩ ቢያካትት ክብደት የመቀነስ ሂደቱ እንዲፋጠንለት ያደርግለታል። እንዲሁ በሽታ የመከላከል አቅማችን ጥሩ እንዲሆን ያደርግልናል። ዚንክ የምንለው ማዕድን ስለያዘ ዚንክ ደግሞ ለሰውነታችን በሽታ የመከላከል አቅሙ እንዲጨምር ከፍተኛ አስተዋጽኦ ስለሚያደርግ የየዕለት አመጋገባችን ላይ አዘውትረን ሽምብራን የምናካትት ከሆነ ጥሩ በሽታ የመከላከል አቅም ይኖረናል ማለት ነው። ሌላው ለተለያዩ የካንሰር አይነቶች የመጋለጥ እድላችንን ይቀንስልናል። ምክንያቱም በከፍተኛ ሁኔታ በፋይበር እና በአንቲኦክሲደንት የበለጸገ ስለሆነ ለተለያዩ የካንሰር አይነቶች እንዳንጋለጥ ያደርግ። ለምሳሌ ኮሎሬክታል ካንሰር የሚባለውን የካንሰር አይነት የመያዝ እድላችን ይቀንሳል አዘውትረን አመጋገባችን ላይ የምናካትት ከሆነ። እንግዲህ ብዙ ጥናቶች የሚያሳዩት ይሄንን ነው። እንዲሁ ብዙ ጥናቶች እንደሚያሳዩ ሽምብራን አመጋገባችን ላይ አዘውትሮ ማካተት ለአእምሮ ጤንነት ከፍተኛ ጥቅም እንዳለው ነው። ምክንያቱም በውስጡ ኮሊን የሚባል ለአእምሯችን ጤንነት ወሳኝ የሆነ ንጥረ ነገርን በመያዙ አእምሯችን ውስጥ የሚገኙ ኒውሮትራንስሚተርስ የሚባሉ ኬሚካሎች አሉ፣ መልእክትን የሚያዘዋውሩ በሰውነታችን ውስጥ። እነዚህ በደንብ እንዲመረቱና የአእምሯችን ጤንነት እንዲሁ እንዲጠበቅ የማድረግ አቅም እንዳለው ነው ጥናቶች የሚያሳዩትና አመጋገባችን ላይ አዘውትረን ሽምብራን ብናካትት በጣም ተጠቃሚዎች ነው የምንሆነው። አጠቃቀም ደግሞ በጣም ምቹ ነው። በተለያየ መልክ ማካተት እንችላለን። ቆልተን ከቆሎ ጋር አብረን መጠቀም እንችላለን። ብዙ ጊዜ ቡና ላይ ለምሳሌ ጣፋጭ የሆኑ ስናኮችን፣ ኩኪሶችን፣ ፈንድሻ ምናምን ከምናደርግ ሽምብራን እንደ አማራጭ ብናካትተው ጥሩ ነው የሚሆነው። እንዲሁ በወጥ መልክ መጠቀም እንችላለን። እንዲሁ ቀቅለን ብቻውን መብላት እንችላለን። እንዲሁም ከሳላድ ጋር አብረን ቀቅለን ማድረግ እንችላለን። እንዲሁ ዱቄቱን ደግሞ ፈጭተን በትናንሹ እንደ ኩኪስ ጋግረነው ስልስ ሰርተንለት ሽምብራ አድርገን መጠቀም እንችላለን። እንዲሁም በሐመስ መልክ መስራት እንችላለን ማለት ነው። በተለያየ መልክ ብቻ ይዘቱን በማያጣ መልክ በጣም በመቁላት በማቁላላት በማንተክተክ ይዘቱን የምናሳጣው ከሆነ ደግሞ እነዚህን ከላይ ዘረዘርናቸውን ጥቅሞች አናገኝም። ስለዚህ ይዘቱን በማያጣ መልኩ አድርገን አመጋገባችን ላይ ብናካትተው ይበልጥ ተጠቃሚዎች ነው የምንሆነው።
እንግዲህ ምግባችን ጤናችን ሀብታችን ነውና ወደ ሆዳችን ለምናስገባው ነገር መጠንቀቅ አለብን። የሚጠቅመንን ነገር ለይተን መርጠን እንደዚህ አይነት በከፍተኛ ሁኔታ ሰውነታችን በሚፈልጋቸው ቫይታሚንስ እና ሚኒራልስ የታጨቁ ምግቦችን አመጋገባችን ላይ ማካተት ይኖርብናል። በትንሹ ስናካትት ብዙ ጥቅም ነው ማግኘት የምንችለው። የግድ ብዙ መመገብ ሁላ የለብንም እና ኳሊቲ የሆኑ ነገሮችን አመጋገባችን ላይ ማካተት መልመድ አለብን ማለት ነው። ጤናችንን ለመጠበቅ አስቀድመን ከምንም ነገር በላይ ከመኪና ከገንዘብ ከቪላ በላይ ሀብታችን ጤናችን ነውና ራሳችን ላይ መስራት ጤናችንን መጠበቅ ነው ያለብን። ታሞ ከመማቀቅ አስቀድሞ መጠንቀቅ ነው የዚህ ቻናል መርሁና ለዛ ነው እንደዚህ አይነት ጠቃሚ መረጃዎችን የምናጋራችሁ። እናንተ ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። የእናንተ ድጋፍ እኛን ያበረታናል፣ የተሻለ ጠቃሚ መረጃ እንድናቀብላችሁ ይረዳናልና የሚጠቅም ነገር አግኝታችኋል ብለን እናስባለን። ስለተከታተላችሁ ከልብ እናመሰግናችኋለን። የቻናላችን ተከታታዮች ከልብ ስለምናከብራችሁ እናንተን ይጠቅማል፣ እናንተን ይመጥናል የምንለውም መረጃ ነው ለእናንተ በባለሙያ የምናቀብላችሁና ላይክ፣ ሰብስክራይብ፣ ሼር በማድረግ አበርቱን። ቻው፣ ሰላም ሁኑ።